ዛሬም በርካታ የሚሸጡ ቤቶች እየላችሁ መጥቻለሁ። ዛሬ ግን እጅግ በጣም ጥርት ተደርጎ የተሰራ በጣም የሚያምር ቤት እየላችሁ መጥቻለሁ። ይሄን ቤት ተመልከቱ። ውስጡንም ታውታላችሁ። ውጩ እንደምታዩት በረንዳው በሰራሚክ ያበደ ነው። በጣም ደስ ይላል። እንደው ጫማችሁን ታቸው ወልቃችሁ ስትገቡ ውስጡ በሩ ሁሉ ነገር በቃ ጥርት ተደርጎ የተሰራ በጣም ምርጥ ቤት ነው። ያለው ኬሚሴ ነው። ይሄ ቤት 7 ይጠሩታል። ድርድር በጣም አለው። ተደራድራችሁ ትገዙታላችሁ። በአጭሩ ይሄ መጥሪያ ነው። ውስጡ እንዴት እንደሚያምር እንዴት አድርጎ ኮርኒሱ እንደተሰራ ነግራችኋችሁን። በዚህም ሌላ ክላስ ነው። 180 ካሬ ነው። ካሬው አጥሩ ዙሪያውን እንደዚህ የታጠረ ነው። መንደር ነው። በጣም ድመት ያለ መንደር ነው እና ይሄም ቤት ገዝቶ ባለቤቱ መሆን የሚፈልግ ካለ ስክሪን ላይ ባለው ስልክ ቁጥር ያናግረን። ባለቤቱን ኬሚሴ ነው። ሌላኛው ደግሞ ይሄ ነው። ሁለተኛው ቤት ይሄ ጅምር ነው። የቀረው በር ተገጥሞለታል። በሩ ላይ መስታወት የለውም፣ ኮርኒስ የለውም። ታላይ ቆርቆሮው ማነው? አዳማ ቆርቆሮ አይደለም፣ ቆርቆሮ ነው። ከዚህ ውጭና ይቺ አጥር ሌላ ሁሉ ነገር አልቋል። ሴፍቲ ታንከር አልቋል። ውሃ ቆጣሪ ገብቷል። ማብራት ገብቷል። ተውጭ እንደውም አሁን አሳያችኋለሁ። ቆይ ለፎቅ ዋቻውን ዲሹ ያለበት ለፎቅ የተሰራ አይነት የኩሽናው ቦታ ማለት ነው። 180 ካሬ ነው። መንገድ ላይ ነው። ቀለምና እነዚህን ታስተካክል። ይሄው ለፎቅ አያችሁት። ብረቱ 2 ክላስ ነው ለፎቅ። ወይ አሁን በሩን ከፍተን እንገባለን። 2 ክላስ ነው ለፎቅ። ይሄ 5.8 ይላሉ። ድርድር አለው። ይሄንንም ወስዳችሁ ማስጨርስ የምትችሉ መንገድ ላይ ነው። ደግሞ መንገድ ላይ ለሆስፒታሉ ቅርብ ለሁሉ ነገር አያችሁት። አሁን እቺ 2ቷ ክላስ ለፎቅ ነው የምትጨርሰው። በጣም ምርጥ ትሆናለች። ከዛ ወደ ላይ አንድም ሆነ ሁለቱም ፎቅ ሲጨምሩበት በጣም መልክ ይሰጠዋል፣ ውበት ይሰጠዋል። ቤቱ እንዳልኳችሁ ኮርኒስ የለውም። በሩ ተገጥሞ መስታወት የለውም፣ ቀለም የለውም። ከላይ ቆርቆሮ ነው። ሴፍቲ ታንከር አለው፣ ውሃ አለው፣ ሙሉ ነገር ያለቀለት ነው እና በጣም ምርጥ ቤት ነው። ይሄን ቤት ገዝቶ ባለቤት መሆን የሚፈልግ ካለ እስክሪን ላይ ባለው ስልክ ቁጥር ያናግረኝ። የመጀመሪያው 7 ይባላል። 6 ከምናምን ይሸጡ ይችላሉ ማለት ነው። ሚስጥሩን አታስወሩ እንጂ። ይሄኛው ደግሞ 5 ከ80 ይላሉ። ድርድር አለው፣ ባጭሩ ድርድር አለው። ሌላም ደግሞ ከነዚህ የተሻለ ሚዲያ ላይ እንዳይወጣብን ያሉ በጣም ምርጥ ቤት አለ። በዛ አጋጣሚ ያንንም የምትገዙ ካላችሁ ብቻ አናግሩ። ቤቱን በውስጥ ልክላችኋለሁ ከፈለጋችሁትና በጣም ቆንጆ ቤቶች እጄ ላይ ደርሰዋል። መግዛት የምትችሉ ኮምቦልቻም፣ ደሴም፣ ኬሚሴም ፈለጋችሁበት አናግሩኝ እላችኋለሁ። እንዲሁም አዲስ አበባ ሰንዳፋ አካባቢ በጣም 200 ካሬ ሰርቪስ ቤት ያለው ውሃ ቆጣሪ ያለው ዙሪያውን የታጠረ ምርጥ ቤት አለ። ብቻ እናንተ ቤት ፈላጊ ሆናችሁ አናግሩኝ። መኪናም የምትገዙ ካላችሁ አናግሩኝ።